ስሜ ተሻለ ምረት እባላለሁ። የኬሚስትሪ መምህር ነኝ እና ላብ ቴክኒሻን ነኝ። ያው ቀለም ኢትዮጵያ ኬሚካሎችንና አፓራቶሶችን ረድቶናል ባለፈው እንደተነጋገርነው ማለት ነው። ያው ብዙ ኬሚካሎች እዚህ ያሉት የተበላሹ ኤክስፓየርድ ስለሆኑ አገልግሎት ዘመናቸው ስላለቀ ስንሰራባቸው የሚፈለገውን ያክል ሪዛልት አይሰጡም እና በተቻለ አቅም በሌላ ኬሚካል እየተካን ምናምን ስንነበር የቆየነው እና አሁን ግን ኬሚካሎች እናንተ ስለረዳችሁ ማለት ነው ኤክስፐሪመንቶች አሁን ፕሮፐርሊ እየተሰሩ ነው ማለት ይቻላል። ኦልሞስት ሁሉም ኬሚካል ኤክስፐሪመንቶች አሁን የፈርስ ሴሚስተሮች ተሰርተዋል ማለት ነው። የኬሚካል ችግር የለብንም። ስለዚህ መስራት እንችላለን። አንደኛ ብዙ ቲዮሪ አሁን ልጆቹ በቀላሉ እውቀትን በቀላሉ ማግኘት ነው የሚፈልጉት እና ራሳቸው ረጅም ሰዓት አንብበው ፈልጦ ምናምን አይደለም የሚፈልጉት። ስለዚህ ሲያዩ በቀላሉ አንደርስታንድ ያደርጉታል ኤክስፐሪመንቱ ማለት ነው። ግን ቲዮሪቲካል ፓርቱን ብቻ ሲያነቡ ቢውሉ ምናልባትም ሜሞራይዜሽን ነው የሚሆነው ሽሚያ ይሆንና ከተወሰነ ቀን በኋላ ይጠፋል። ይሄ ግን አሁን አይተሽ ከሆነ ቅድም ስትሰራ ቢጫ ነው አይደል? በቃ አሁን ቀለሞች የሚሰሩት ከዛ ነው። ትራንስሚተሮች ናቸው እንደዚህ ያደረገ አሁን ያ አይጠፋቸውም። በቃ ሪአክሽኑን ነው ያጻፍንላቸው እንጂ ክላስ ስለተማሩት ማለት ነው። አሁን አውቀውታል። አሁን የኬሚካል ያውታል። ሌላ ቦታ ይሄማ ሊዳ በቃ የሆነ የትራንስሚታል ኮምፓውንድ ከለር ስላለው ቀለም ያላቸው ሁሉ ትራንስሚቶች ናቸው ዛሬ እና ልጆቹ በቀላሉ ከለራቸው ደግሞ ከለርፉል ነው የሚሆነው። ልክ እንደ ህፃናት አሻንጉሊት እንደሚያዩት እንደዛ በቀላሉ አንደርስታንድ ቶፒኩን በቀላሉ ቁጥሩ ያው ነው፣ ግን የሚሰራና የማይሰራ ተብሎ ነው። ወይም ደግሞ በትክክለኛው ኤክስፓየርድ ዴት ያልደረሰ ኬሚካል መሰራትና አለመሰራት ነው እንጂ ያኛው እስከዛሬው ኬሚካሎቹ ከ10 ዓመት በላይ የቆዩ ስለሆኑ ከአገልግሎት ዘመናቸው ያለፈ ስለሆነ የሚፈለገውን ሪዛልት አታገኝም። ዛሬ እኛ የምንጠቀመው ነገር ቀድመን ቼክ እናደርግና ፌል ሲያደርግ ሰርተን አማውንት እየጨመር እየቀነስ ነው ለልጆቹ መጨረሻ ላይ የምናሳየው። ይሄኛው ግን ኦልሞስት ብዙ አመት ወደፊት ያስሄዳል። ኤክስፓየር ዴቱ ረጅም ሰፊ ጋፕ ነው ያለው። ማኑዋሉ በሚያዘው አማውንት ስናስቀምጥለት ሪዛልት ታገኛለች ማለት ነው። አንደኛ ኬሚካል ኮንሰፕሽናችን ይቀንሳል። ሁለተኛ ደግሞ ልጆች ብዙ ጊዜ ኤክስፐሪመንት መስራት ይፈልጋሉ። ቀደም እንደነገርኩሽ የሚሰራና የሚነካካ ነገር ነው የሚፈልጉት አሁን እነሱ እና ልጆቹ ላብ እንግባ ነው የሚሉሽ። እዛ ክላስ በተቃራኒ ፈረቃ ነው የምናሰራቸው። ከሰዓት በኋላ ላብ እንመጣለን ይሉሻል። በቃ እዚህ መጥተው የሆነ ነገር ማየት ይፈልጋሉ። በየቶፒኩ ኤክስፐሪመንት አለው። ኤክስፐሪመንት ቁጥሩ ዛሬ ለእያንዳንዱ ምዕራፍ ላይ የተቀመጠለት ኤክስፐሪመንት ቁጥር አለው። እነዛ እዛው ላይ መጽሐፉ ላይ ስላለ እዛ ሲደርሱ እችን እንሰራታለን ይሉሻል። እንትን ደቨሎፕ አድርገዋል። በዛ ሰዓት በሚቀጥለው ቀን ነው ከዛ አሬንጅ አድርገን ወረፋ ስለሚሆን ፕሮግራሙ ሰዓት ይዘንላቸው ከዛ መጨረሻ ላይ ኤክስፐሪመንት ሰርቶ ይሄዳሉ። ሪፖርትም ያደርጋሉ። ልጆቻችን ስለሆኑ በፊትም አሁንም ያው ነው ጥሩ የደረሱ ልጆች አሉ፣ ጥሩ ቦታ የደረሱ ስላሉ እነሱን በእነሱ መልክ ነው የምናያቸው። እነዚህ ነገር ጥልቅ ሰው ስለሚሆኑ ዙረው እኛ ጋር ነው የሚወጡት። እዚህ ሆስፒታል ብትሄጂ ያለሽ ናቸው። እሺ